ከፊታችሁ እንግዲህ ናሽናል ኤግዛሞች ወይም ደግሞ ኤግዚት ኤግዛም ሊሆን ይችላል ላይሰንሲንግ ኤግዛም ሊሆን ይችላል ወይም ሌሎች የክላስ ፈተናዎች ሌሎችም ሊኖሩባችሁ ይችላሉ ስለዚህ ራሳችሁን አረጋግታችሁ ነገ የተሻለ መጻያችሁን የሚወስን ነገር ስለሆነ ረጋ ብላችሁ እንደነዚህ አይነት ሰፋ ያሉ ቪዲዮዎችን ማየትና እነዛን ጥያቄዎች በተገቢው መስራት ጥያቄን በመሰሩበት ሰዓት የምሰሯቸው ጥያቄ መሆን ያለባቸው ሰፋ ረዘም ያሉ መሆን አለባቸው ምክንያቱም ክሪቲካሊ አናሊሲስ እንድትሰሩ ወይም ደግሞ ክሪቲካሊ አናሊሲስ እንድታደርጉ ያደርጋችኋል እነዚህ ጥያቄዎችን ደጋግማችሁ በሰራችሁ ቁጥር በነዛ ምርጫ ላይ የተነሳችሁ የተለያዩ መጽሐፍቶችን ብታነቡ እንዲሁም ኦንላይን ላይ ያሉ ነገሮችን ብታዩ በጣም የተሻለ ነው በዚህ ዘመን እንግዲህ በቴክኖሎጂ የታገዘ ወቅት ነው ስለዚህ በዚህ በመታገዝ ለራሳችሁ የሚሆነው ነገር አጠንፍፋችሁ መጠቀም አለባችሁ በብዙ ውስጥ ከመገኘት ይልቅ በአንድ ነገር ላይ ሞር ፎከስ በማድረግ ለሚፈልገው ዓላማ ራስን ማስገዛት የተሻለ ነው አሁን ተማሪዎች ላይ ያየናቸው ያለው ትልቁ ችግር ምንድነው የተለያዩ መረጃዎችን ይዛሉ ውዥንብር ውስጥ ይነሳሉ ጥናቶች እንደሚያመለክቱት አብዛኛው ተማሪ እንዲወድቅ ወይም ደግሞ እንዳይሳካላቸው ከሚያደርጉ ነገሮች አንደኛው የተለያዩ መረጃዎችን መያዝ ነው ማለት አንዳንዱ በገንዘብ ለማለ አንዳንዱ በሆነ ነገር አንዳንዱ ፕሮካስቲኔት ማድረግ ይችላል አንዳንዱ በስንፍና ምክንያት ውጤታማ እንዳይሆኑ ያድርጓቸዋል እና እናንተ ደግሞ እንደዚህ አይነት መረጃዎችን ካገኛችሁ ስለዚህ ራሳችሁንና ቀልባችሁን ሰብሰብ አድርጋችሁ በአንድ ነገር ላይ ፎከስ ብታደርጉና ከነዛ ጥያቄዎች ላይ የተነሳችሁ የተለያዩ መጽሐፍቶችን ብታነቡ ከሾርት ከሆኑ ነገሮች ላይ በጣም ዲቴል የሆኑ ነገሮችን ብታነቡ እናንተም እንድትበቁና ነገ የተሻለ ዕውቀት እንዲኖራችሁ ያደርጋል ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ ለሌሎች እንዳዳረስ ሼር ማድረጋችሁም እንዲሁም ይሄ ቪዲዮ በጣም እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩት 43ኛ ክፍላችን ነው ለቤሲ ተማሪዎች የሚያገለግል ነው ጥሩ ቆይታ ይኖረናል ስለዚህ ቪዲዮውን እስከ መጨረሻው ድረስ ተመልከቱት ኦኬ ወደ መጀመሪያው ጥያቄ ስንነሳ 35 years old male admit with hemothorax following the chest injuries and closed chest drainage system inserted during the morning assessment the nurse observed persistent vigorous bulbing in the water cell chamber during the pause inspiration and expiration the patient respiratory rate is 24 breaths per minute and has his oxygen saturation has dropped to 9%. What's the nursing priority interpretation for this finding or of this finding? So thoracentesis means removing of fluid or blood or air from the thoracic cavity. Thoracentesis ይባላል ስለዚህ ያለበት ምንድነው ሄሞ ነው ሄሞቶራክስ ሪሙቪንግ ኦፍ ብለድ ኢንቱ ዘ ቶራሲክ ካቪቲ ማለት ነው ከዛ ባሻገር ደግሞ ሬስፒራቶሪ ሬትም ወደ ቦርደር ላይን አካባቢ ነው ሪሌትድ ቱ ዛት የኦክሲጅን ሳቹሬሽን 90 እና ከዛ በታች ለመሆን እድል አለው ፕሮባቢሊቲ ያለው ሶ እና ከዛ ባሻገር ደግሞ ዱሪንግ ኢንስፓይሬሽን ኤክስፓይሬሽን በሚያደርግበት ሰዓት ፐርሲስታንት የሆነ and vigorous bulbing አለው ዋተር ቻምበሩ ላይ ይሄ ደግሞ is abnormal indicator ነው ስለዚህ which prior interpretation of this finding ሲያንዳንዳቸው ኤ ላይ የምናገኘው ምርጫ የመጀመሪያው ምርጫ ላይ the systems is functional correctly to removing airs this is incorrect normal bulbing is usually intermittent continuous ወይም ደግሞ persistent ሳይሆን interbulbing ይኖረዋል ምክንያቱም ኤር በሚወጣበት ሰዓት ወይም ፍሉድ በሚወጣበት ሰዓት የአንደኛው ቻምበር ላይ በልብል ሊኖረው ይችላል ባለ ሁለት ቻምበር ወይም ደግሞ ባለ ሁለት ሴል ቦትል ከሆነ ማለት ነው ከዛ ውጪ ግን ኮንቲኒየስ መሆን የለበትም ስለዚህ ይሄኛው ኤ ላይ የምናገኘው is incorrect ስለዚህ it's not continuous ቢ ላይ የምናገኘው that there is significant air link in drainage systems this correct answer persistent and bulbing during both inspiration and expiration suggest are in linking of air ማለት ነው the drop of oxygen saturation also supporting of complication ማለት ነው ስለዚህ ቢ ላይ ያለው መልስ the patient's lungs has fully re-expanded የሚለው የሲ ነው ይሄኛው incorrect re-expansion usually as tidal and bulbing are decreased is stop ነው ዲ ላይ የምናገኘው suction control regulator is too high ይሄኛው መልስ አይሆንም because excessive suctioning affecting of suction chamber not affecting of the bulbing ማለት ነው ስለዚህ መልሳችን ቢ ላይ ያለ ይሆናል ማለት ነው ወደ ሁለተኛው ስንሄድ 55 years old patient arrived emergency department reporting of severe crushed substance chest pain that radiated to the left jaw and the nurses identify CT segment elevation of HCG and initiate to that
ሞና ዳት ሞርፊን ኦክሲጅን ኤንድ ናይትሮግላይሲሪን አስፕሪን ፕሮቶኮል ማለት ነው። the patient blood pressure is 90/60. this is a border or hypotension millimeter of mercury. his heart rate is 110 beat per minute. related to compensatory mechanism, the which medication should be nurse question before administering of the patient's current vital signs. እንግዲህ ካለው መረጃ ተነስተን ሞርፊን ኦክሲጅን ኤንድ ናይትሮግላይሲሪን አስፕሪን ልንሰጥ ነው። የበሽተኛው ቫይታል ሳይን የሚያሳየው ብለድ ፕሬሸሩ አንደር ዘ ኖርማል የመሆን ፕሮባቢሊቲ ያለበት፣ ምክንያቱም ቦርደር ላይ ስለሆነ ሃይፖቴንሽን የመግባት እድል አለው። ከዚህ ጋር ተያይዞ ደግሞ ሀርት ቢቱ ደግሞ በጣም ሊቤት ሆኗል። ምክንያቱም ኮምፖንሳቶሪ ምክንያቱም ብለድ ፕሬሸር በሚቀንስበት ሰዓት ፐልስ ሬት ይጨምራል። ይሄ ኮንሲደሬብል ነው። ሶ ከዚህ ላይ ተነስተን የትኛውን ነው ሆልድ ማድረግ ያለ ወይም ደግሞ ኮንሲደር ማድረግ ያለ የትኛውን ነው? ሁለተኛው ላይ ኦክሲጅን አድሚኒስትሬሽን ወይም ደግሞ ኦክሲጅኑን ነው ወይ? ምክንያቱም አንደኛው ከሞና ከሚባለው አንደኛው ኦክሲጅን ስለሆነ ሶ ወደ መጀመሪያው ምርጫ ስንሄድ ኦክሲጅን ነው that helping improving of oxygen delivery። ስለዚህ ይሄ ይሰጣል፣ ኮንሲደረብል አይደረግም፣ ምክንያቱም አፌክት አያደርግም የኦክሲጅን ሳቹሬሽናችንን ኦር ደግሞ ብለድ ፕሬሸሩንም ሀርት ቢቱ ላይም ምንም አይነት ኢፌክት የለውም። ስለዚህ እንሰጣለን፣ ሆልድ ልናደርገው አንችልም። ይሄ ግን የሚለው ምንድን ቤዝድ ኦን ዘ ፔሸንት ከረንት ቫይታል ሹድ ዘ ነርስ ኩዌሽን ኢዝ ቢፎር አድሚኒስተር ነው ኩዌሽን ማድረግ አለባቸው፣ ወይም ደግሞ ኮንሲደር የትኛውን ነው ሆልድ ወደ ልናደርገው የምንችለው እንደማለት ነው። ቢላይ አስፕሪን ሪዱሲንግ ኦፍ ፕላትሌት አግሪጌሽን ኤንድ ሹድ ቢ ጊቭ አለስ ኮንትራንዲኬሽን ካልሆነ በስተቀር ለብለድ ፕሬሸሩ ለፐልስ ሬቱም ምንም አይነት ኤፌክት የለውም። ሶስተኛው ላይ ናይትሮግላይሲሪን፣ ይሄ መልሳችን የሚሆነው ናይትሮግላይሲሪን ነው። ምክንያቱም ናይትሮግላይሲሪን ቫዞዳይሌተር ነው። ሶ ቫዞዳይሌተር ከሆነ ምን ይሆናል? ብለድ ፕሬሸሩ በጣም ሃይፖቴንሽን ውስጥ ሊገቡብን ይችላሉ። ስለዚህ ሎወር ብለድ ፕሬሸር ስሩ ዘት ቫዞዳይሌሽን ኤንድ ሜይ ኦርስ ኦፍ ሃይፖቴንሽን ማለት ነው። ሞርፊን ካን ሎ ብለድ ፕሬሸር ሊያመጣ ይችላል። በት ዛት ናይትሮግላይሲሪን ኢዝ ሜዲኬሽን ሞስት ኮመን ደ ፔሸንት ፈርስት ሃይፖቴንሲቭ ፔሸንት ማለት ነው። ስለዚህ መልሳችን የሚሆነው ማን ይሆናል? ናይትሮግላይሲሪን ይሆናል ማለት ነው። አሁንም እንዳልኳችሁ ጥያቄዎችን ስትሰሩ አራቱንም ነው ማየት ያለባችሁ እንጂ አልፋችሁ ማየት የለባችሁ። ስለዚህ ዲቴል እያንዳንዶቹ ነገሮች ማየት ይገባችኋል ማለት ነው። ወደ ሶስተኛው ጥያቄ ስንሄድ 28 years old female present with a clinic with high fever, chilling and severe pain in her right flank pain አለበት። upon the physical examination the nurse saw significant tenderness when the perforing of percussion over the costovertebral angle tenderness or Murphy point sign የሚባለው the patient also reporting of frequency painful urination for the past 3 days. what is the most likely diagnosis for these clients? ስለዚህ እያንዳንዳቸውን ዲቴል አሁን እንግዲህ እዚህ ጋር ምን አለ? አንደኛው ፌቨር አለ፣ በጣም ፌብራይል ናቸው። ሁለተኛው ፍላንክ ፔን አለ። ሶስተኛው ፖዚቲቭ ኮስቶቨርተብራል አንከር ቴንደርነስ አለው። እነዚህ የየትኛው ምልክት ናቸው የሚለውን ክላሪፋይድ ማድረግ አለባቸው። የአፐር ዩሪናሪ ትራክ ኢንፌክሽን ነው ወይስ የሎወር ዩሪናሪ ትራክ ኢንፌክሽን ናቸው የሚለውን ነገር ማየት አለበት። እነዚህ የአፐር ዩሪናሪ ትራክ ኢንፌክሽን ምልክቶች ናቸው። ምን? ኮስቶቨርተብራል አንግል ቴንደርነስ፣ ፍላንክ ፔን እና ፌቨር። እነዚህ ወይም ፌብራይል is the classical sign symptom of upper urinary tract infection። ስለዚህ እያንዳንዳቸው ይሄ ሲስታይተስ የምንለው that inflammation or infection of the bladder ነው። usually case dysuria, frequent but not severe flank pain or high fever የላቸውም። አብዛኛውን ጊዜ ማይልድ ናቸው። ቢላይ ኔፍሮቲክ ሲንድረም እነዚህ ካራክተራይዝ የሚደረጉት ኢደማ እና ፕሮቲን ዩሪያ ናቸው። እንግዲህ እዚህ ጋር ቢ ኬርፉል። የኔፍሮቲክ ሲንድረም ዋና ክሊኒካል ማኒፌስቴሽኑ ምንድናቸው? ኢደማ እና ፕሮቲን ዩሪያ ናቸው። ሲ ላይ ሬናል ካልኩሊ የምንላቸው ሬናል ካልኩሊ ኬዝ ባይ ሲቪየር ኮክሊ ፔንስ ነው። ሲቪየር የሆነ ፔን አላቸው፣ ሄማቹሪ ያላቸው ዊዛውት ፌቨር አለስ ዳት ኢንፌክሽን ኤግዚስት ካላረገ በስተቀር። ስለዚህ ይሄ ዳት ፎርሚንግ ኦፍ ስቶን ኢን ደ ሬናል ፐልቪክ ኦር ኪድኒ ማለት ነው ሬናል ካልኩሊ የምንለው። ዲ ላይ የምናገኘው አኪዩት ፖሊኒፍራይተስ። አኪዩት ፖሊኒፍራይተስ ኢዝ ዘ ሳይን ኦፍ ፍላንክ ፔን አላቸው፣ ሃይ ግሬድ ፌቨር አላቸው፣ ኮስቶቨርተብራል አንክል ቴንደርነሱ ፖዚቲቭ ነው። ስለዚህ መልሳችን የሚሆነው ዲ ላይ ያለው አኪዩት ፖሊኒፍራይተስ ነው። ቢኮዝ አት ሃይ ፍላንክ ፔን ኮስቶቨርተብራል አንክል ቴንደርነስ ዩሪኔሽን ሲምፕተም አር ክላሲካል ፋይንዲንግ ቤዝድ ኦን ዚስ ሲናሪዮ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ወደ አራተኛው ስንሄድ the clients admit for management of Cushing syndromes the secondary to chronic corticosteroidal drugs used. the nurse observes that the patient has ትሮካልስ ኦቤሲቲ ወይም ደግሞ ቡፋል ሂውመርስ የሚባል ይሄ በጣም ወፍራም የሆነ አንገታቸውን ጭምር ቲን ፍራጃይል የሆነ ስኪን ዊዝ ፐርፕል ስትሬይ ያላቸው ዊዝ
planning care, the nurse prioritize prevention conflict association with excessive the glucocorticoid levels. The nursing diagnosis should be received at highest priority for this clients. እንግዲህ ኩሽንግ ሲንድሮምስ አለበት። ከዚህ ጋር ተያይዞ ክሮኒክ የሆነ ኮርቲኮስቴሮይዳል ድረጎችን ይወስዳል። እሱ ጋር ተያይዞ ምን አለ ማለት ነው ሰከንዳሪ ቱ ዲያግኖስ ልታደርጉት ኮንሲደር የምታደርጉት ምን ሊሆን ይችላል ነው። ከዛ ባሻገር ደግሞ ይሄ ቦቫል ሄምፕ የሚባል አይነት ይሄ አንገቱ ላይ ባጭ የሚመስል ነገር ወጥቶበታል። ሶ ከዚህ ላይ ተነስተን እያንዳንዶቹን ምርጫዎች ማየት እንችላለን። የመጀመሪያው ዲስተርባንት ቦዲ ኢሜጅ ሪሌትድ ቱ ፊዚካል ቼንጅ፣ ያው ፊዚካል ቼንጅ ስለሚኖራቸው ከሱ ጋር ተያይዞ ፊዚካል ቼንጅ መኖሩ ዲስተርብ ያደርጋል ቦዲ ኢሜጁ ላይ ነው። ይሄኛው መልስ የመሆን ፕሮባቢሊቲ ያለው ግን ኖት ላይፍ ትሬቲንግ የሚለው ምንድነው which nursing diagnosis should be received the highest priority ነው የሚላል መልስ ይሆናል። ትክክል ነው። ባለፈው እንግዲህ እንዳልኳችሁ የሲኦሲ ጥያቄ ወይም ደግሞ ኤግዚት ኤግዛም ጥያቄ አራቱም መልሶች ተመሳሳይ ናቸው ነው። የነርስ እዛ ጋር የሚፈተንበት ዋናው አመክንዮ ምንድነው የትኛውን እንደ ፕራዮሪቲ አድርጎ ወደ ስራ ሲሰማራ ይሰራል የሚል ኮንሲደር። ይሄንን ሁሉ ጊዜም አስቡት ማለት ነው። ይሄንን ሁሉ ጊዜ ማሰብ አለባችሁ። ስለዚህ ዲስተርባንስ ቦዲ ኢሜጅ ሪሌትድ ቱ ፊዚካል ቼንጅ ኢዝ በጣም ቤስት የተባለ ነርሲንግ ዲያግኖስ ነው። ግን ላይፍ ሴቪንግ ወይም ደግሞ ፈርስት ፕራዮሪቲ ግን አይደለም ማለት ነው። ቢ ላይ የምናገኘው ሪስክ ኦር ኢንፌክሽን ኤክሰሲቭ ግሉኮኮርቲኮይዳል ድረግ ሰፕላይ ቱ ዘ ኢሚዩን ሲስተም ማለት ነው። ስለዚህ ልክ ነው። ሪስክ ኦፍ ኢንፌክሽን በጣም ከሚያጋጥማቸው በሽተኞች አንደኛው ይሄ ኮርቲኮስቴሮይዳል ድረግ ወይም ግሉኮኮርቲኮይዳል ሌቭል ያላቸው በጣም በሚጨምርበት ሰዓት የኮርቲኮስቴሮይዳል ድረግ በሚወስዱበት ሰዓት ኢሚኒቲ ሰፕረስ ያደርጋል። ስለዚህ ኮርቲኮስቴሮይዳል ድረግ የሚወስዱ ሰዎች ኢሚኒቲ ሰፕረስ ከሚያደርጉ መድኃኒቶች አንደኛው እነዚህ ናቸው ማለት ነው። ስለዚህ መልሳችን ሞር ኒረስት የሚሆነው ቢ ላይ ያለው ነው። ሲ ላይ ያለው ሪስክ ኦፍ ሪሌትድ ቱ መስል ዌቲንግ ነው። ይሄኛው ብዙም ላይሆን ይችላል፣ እንደ ፈርስት ላይ ይታይ ይችላል። ብራይት ኖሌጅ ዴፊሲየንሲ ሎ ፕራዮሪቲ ዛት ፊዚዮሎጂካል ሴፍቲ ኒድስ መስት ኢዝ ፕራዮሪቲ ማለት ነው። የፊዚዮሎጂካል ቼንጁን ነው መጀመሪያ ማየት ያለብን። ስለዚህ መልሳችን የሚሆነው ቢ ላይ ያለ ይሆናል ማለት ነው። ሪስክ ኦፍ ኢንፌክሽን ሪሌትድ ቱ ኢሚዩኒቲ ሰፕረስ ማለት ነው፣ ወይም ደግሞ ኢሚዩኖ ሰፕረስ ማለት ነው። ወደ አምስተኛው ስንሄድ አምስተኛው ላይ የምናገኘው 60 years old patient with small bowel obstruction። small bowel እንግዲህ እዚህ ጋር ማሰብ ያለባችሁ small bowel obstruction፣ large bowel obstruction ክላሲካል የሆኑ ሳይንስ ሲምፕቶሞች አሉት። እስኪ ኮሜንት ላይ ጻፉልን። large bowel obstruction እና small bowel obstruction ክላሲካል የሆኑ ሳይን ኤንድ ሲምፕተሞችን ካሉ ወይም ደግሞ ክሊኒካል ማኒፌስቴሽኖችን ጻፉልኝ። ሶ ባውል ኦብስትራክሽን አለበት ከየትኛው ስሞል ባውል ኦብስትራክሽን ኢንሰርሽን ኦፍ ናዞጋስትሪክ ወይም ኤንጂ ቱብ ፎር ዲኮምፕሬሽን ምክንያቱም መውጣት ስላለበት the nurse is successfully inserting a tube that prepare verified initial placement of before connecting of the suction በሰክሽን ነው ዲኮምፕረስ ማድረግ የተፈለገው፣ በስሪንጅም ይቻላል። according to evidence based practice standard the made providing of most reliable more accurate እንደማለት ነው confirming of the tube of location። አሁን ሁሉም ይሆናሉ እዚህ ጋር ምርጫ ስታነቧቸው ሁሉም ይሆናሉ። ግን ምንድነው የሚለው ሪሊያብል ነው የሚሆነው፣ ኮንፊርም ማለት ነው። ኮንፊርም 100% አኩሬት የሚሆነው የትኛው ነው? ኤ ላይ የምናገኘው ኤር ቦለስ አስኩልቴሽን የሚባለው አስኩልቴቲንግ ኦፍ ኤር ቦለስ ኦቨር ዘ ኤፒጋስትሪክ ወይም ደግሞ ዚ ፌት ፕሮሰስ የምንለው ወይም ደግሞ ዘ ቲፕ ኦፍ ስተርነም አካባቢ ላይ አየር ስበን እስከ 10 የሚል የሚሆን ስናስገባው ዊሽንግ ሳውንድ ከተሰማን ፕሮፐርሊ ጋስትሪክ ካቪቲ ላይ ነው ልንል እንችላለን። ትክክል ነው፣ ምንም ችግር የለበትም። ግን የሚለው ምንድነው ሪሊያብል ነው። ይሄ አይሆንም። ቢ ላይ የምናገኘው ቼስት ኤክስሬ ወይም አብዶሚናል ኤክስሬ በጣም ኢምፖርታንት ከሚባሉት ዋነኞቹ ይሄ ነው ማለት ነው። ምን የሚባለው ኦብቴን ቼስት አብዶሚናል ኤክስሬ ሁሉም ይሆናል፣ ዋነኞች ናቸው ሁሉም። ግን ሪሊያብል ስለተባለ ቢ ላይ ቴስቲንግ ኦፍ ፒኤች አስፓሬት ጋስትሪክ ልክ ነው ብሎ ወደ ሬድ ከተቀየረ ዛት ጋስትሪክ ነው፣ አሲዲቲ ነው። አሲዲቲ ስለሆነ ሃይድሮክሎሪክ አሲድ ስላለ ወይም ደግሞ ኤችሲኤል ስላለ ስለዚህ ይቀየራል። እሱም አንዱ ነው፣ አኩሬት ሊሆን ይችላል። ግን ምናልባት ከላይ ከትራኪያ አካባቢ መጥቶ ሊሆን ይችላል። አብዛኛው ትራኪያ ውስጥ ከገባ በኋላ ቤዝ ስለሆነ ኦብዘርቭ በልቪንግ the end place of the water ነው። ይሄም አንደኛው ኢምፖርታንት ነው። ኮንቲኒየስ የሆነ በልብ ከሆነ ሪስፓራቶሪ ትራክ ውስጥ ነን ያለ ነው። ኢንተርሚተንቱና ወዲያው የሚጠፋ ከሆነ ደግሞ ጋስትሪክ ላይ ነን። ግን ከሁሉም አኩሬት የሚባለው ቼስት ኤክስሬይ ነው። ስለዚህ ቢ ነው መልሳችን። በደንብ ዲቴል አንብቧቸው። እንደዚህ በጣም ቀላል ይመስላሉ፣ ግን ጥያቄዎቹን ወሰብሰብ አድርገው ያመጧቸዋል። እነዚህን ጥያቄዎች ያዘጋጀሁላችሁ በነገራችን ላይ ከኢንተርናሽናል ቡክሌቱና እንዲሁም ከኤግዚት ኤግዛም ቡክሌቶች እንዲሁም ከነርሲንግ ካሪክለም ቤዝ ተደርጎ ነው የወጡት። በተለይ
ሚኒስትር ኦፍ ሄልዝ ያወጣው የስታንዳርድ ፕሮቶኮሎች አሉ። ከዛ ባሻገር ደግሞ ቡክሌቶች አሉ። ከዛም ብሉፕሪንቱ እንደ ኮንሲደር ይደረጋል። በዋናነት ግን ካሪኩለማቸው የሚኒስትር ኦፍ ሄልዝ ያዘጋጀው የሞዴል ኤግዛሞችን ቤዝ አድርገን እንዲሁም ከዚህ ቀደም የመጡ ጥያቄዎችን ቤዝ አድርገን ያወጣናቸው ዝም ብሎ ከሆነ ጉግል ላይ ወይም ደግሞ ኤአይ ላይ የመጡ ጥያቄዎች አይደሉም፣ በፍጹም አይደሉም። ስለዚህ በደንብ አድርጋችሁ እያነበባችሁ በዚህ ልክ ካዘጋጃችሁ ራሳችሁን እርግጠኛ ነኝ ሲኦሲ ጥያቄ ውስጥ አይገባም። ኦኬ ወደ ቀጣይ እንሄድ። ወደ 6ኛው 32 weeks pregnant the client severe preeclampsia sudden the beginning to thus experiencing of generalized tonic-clonic seizure. generalized tonic-clonic የሆነ seizure አለባት and the nurse is present with the room when the seizure start. ልክ seizure start ሲጀምር ማን ነው start ሲያደርግ ነው የጀመረ according to emergency obstetric care protocol which action should be nurse take the first ወይም ኤ ላይ የምናገር administer of load of dose magnesium sulfate is important አይቪ የሚሰጥ ለፕሪክላምሺያ ላለው ሆኖ ወይም ደግሞ ሲጀር ላለባቸው በጣም ኢምፖርታንት የሚባል በሎዲንግ ዶዝ የሚሰጥ መድኃኒት ነው። ይሄኛው መልስ አይሆንም፣ ምክንያቱም እንደ ፈርስት ፕራዮሪቲ አይያዝም እንጂ አያስፈልግም አይደለም። ኢምፖርታንት አፍተር ኢሚዲየት ሴፍ ሜዠርመንት ከወሰድን በኋላ ነው። ቢ ምክንያቱም በጣም ቶኒክ ክሎኒክ ያለበትን ሰው ማግኔዚየም ሰልፌት አይደለም የሚያስጨንቀን፣ ቀጣይ እሱም ይሰጥ ይችላል። ቢ ላይ የምናገኘው ዳስ ኢሚዲየት ኮል ኢመርጀንሲ ሲጀሪያን ሴክሽን ሲኤስ ያስፈልጋል፣ ኢምፖርታንት ሊሆን ይችላል። እርግጥ ሰርቲቱ ናት፣ ፕሪተርም ናት። የመጨረሻ አማራጭ ከሆነ ግን ሊወለድ ይችላል፣ ሪሙቭ ሊደረግ ይችላል፣ ወይም ደግሞ ሲጀሪያን ሴክሽን ሊሰራ ይችላል። ግን እንደ ፈርስት ፕራዮሪቲ አይያዝም። ከዚህ ጥያቄ ከዚህ ስራ ነው አንፃር ኖ ዘ ፈርስት አክሽን ዱሪንግ ሲጀር ማለት ሲጀር ላለበት ሰው መቼስ ሲኤስ ልንሰራ አይደለም የምንዘጋጀው፣ ግን ኢዝ ኢምፖርታንት ያስፈልጋል። ፕሪክላምሺያ ላለበት ሰው ልንሰጥ እንችላለን፣ ግን እንደ ፈርስት ፕራዮሪቲ አይያዝም። ሲ ላይ የምናገኘው ፓድ ታንግ ብሌድ ወይም ደግሞ ስፓቹላ ልናደርግ በዚህ ሰዓት አያስፈልግም። ኔቨር ፎርስ ኦብጀክት ኢንቱ ዘ ማውዝ ነው የሚባለው። ምንም አይነት ወደ አፋቸው ባዕድ ነገር እናስገባ። እሺ ሌላ ምንድነው ለነርስ ተርን ዘ ክሊያንት ኢንቱ ሄር ሳይድ ኦር ክሊር ኤርዌይ ማለት ኤ ነው የምንዘራው። ሳይድ ፖዚሽን እናስተኛቸዋለን፣ ሴክሬሽን ካለ እንዲወጣ። ከዛ ባሻገር ደግሞ ኤርዌይ ፓተንሲያቸውን ኦብዘርቭ እያደረገን እንቀጥላለን ማለት ነው። ከዛ በኋላ ሌሎች ነገሮችን የምንሰራው። ስለዚህ መልሳችን ዲ ነው። ወደ 7ኛው ጥያቄ ስንሄድ the pregnant at 34 week gestation arrived in the labor delivery unit reporting of sudden painless bright red vaginal bleeding, denies any abdominal pain or trauma. The nurses suspected placenta previa, prepare for fetal assessment. Which of the following action is strictly contraindicated for these clients? ለዚች በሽተኛ ስትሪክት የሆነ ኮንትራኢንዲኬሽን የትኛው ማኖቨር ነው ወይም ደግሞ የትኛው አሰስመንት ሜትድ ነው? ሰደን ፔንለስ ብራይት የሆነ ቫጂናል እና ሺ ዲናይስ አብዶሚናል ፔን እና ትራውማ። the nurse suspected placenta previa, prepare for fetal assessment because it's important measurement. so a ላይ ምን perform abdominal ultrasound is important, safe and useful አስፈላጊ ነው፣ ኮንትራኢንዲኬሽን አይደለም። ቢ ላይ የምናገኘው ኤክስተርናል ፌታል ሞኒተሪንግ ኢዝ አፕሮፕሪየት። ሲ ላይ የምናገኘው ዲጂታል ቫጂናል ኤግዛሚኔሽን አብሶሉትሊ ኮንትራኢንዲኬሽን ካን ኬዝ ኦፍ ሲቪር ሄሞሮይድ ኢን ፕላሴንታ ፕሪቪያ ማለት ነው፣ አይመከርም በፍጹም። ስለዚህ ፐርፎርም ዲጂታል ቫጂናል ኤግዛሚኔሽን ዱሪንግ ሰስፔክቲንግ ኦፍ ፕላሴንታ ፕሪቪያ ኢዝ አብሶሉትሊ ኮንትራኢንዲኬሽን ፎር ዚስ ፔሸንትስ ማለት ነው አኮርዲንግ ቱ ዚስ ሲናሪዮ። ኦብቴን ዘ ብለድ ሳምፕል ፎር ክሮስ ማቺንግ ኢዝ ኢምፖርታንት ቢኮዝ ፕላሴንታ ፕሪቪያ ያለበት ሰደን የሆነ ፔንለስ ብሊዲንግ አለ። ሰው ያንን ለመስጠት ክሮስ ማች ሰርተን ብለድ እንሰጥ እንችላለን አዲሽናል ማለት ነው። ሶ ቤዝድ ኦን ዚስ ሲናሪዮ ቾይስ ሲ ኢዝ አብሶሉትሊ ኮንትራኢንዲኬሽን። ስለዚህ መልሳችን ሲ ይሆናል። ወደ 8ኛው እንሄድ እስቲ። 10 months old infant brought into the health center with 2-day history of watery diarrhea። ምን አለው? አይሚንሳይን እያስታወሳችሁ ወይም ደግሞ ፔዲያትሪክስ ላይ ስትማሩ ወይም ቻይልድ ሄልዝ ላይ ስትማሩ እየተማራችሁ ነው፣ ኮንሲደር እያደረጋችሁ ዋተሪ ዲያሪያ ያለበት ለስንት ቀን 2-day ሂስትሪ ያለው። the nurse assess the infant notice in the lethargy ኖቲስ አድርጋለ ወይም ደግሞ ኖቲስ አለ ዛት lethargy is eyes deep sunky eye አለው skin pinch go to back very slow more than 2 seconds. the infant is unable to drink when that's offered electrolyte solution.
how should be nurse classified the child's dehydration status? ይሄንን በዚህ ስኪን ፒንቹ ከ2 ሰከንድ በታች ነው፣ ሌታርጂ ነው፣ ሰንኪ አይን ነው። so based on this clinical manifestation የትኛው ካታጎሪ ላይ ታስቀምጡታላችሁ? ኤ ላይ no dehydration is dehydrated ነው ይነግረናል እኮ dehydrated ነው፣ ስለዚህ አይሆንም ይሄኛው መልስ። ቢ ላይ some dehydration ይሄ ከዚህ አንፃር ስኪን ፒንቹ ከ2 በላይ ሆኖ ሌታርጂ ሆኖ ሰንኪ አይን ይሄኛውም አይሆንም። dehydration with shock አይደለም። so የመሆን እድል አለው the would show the signs of weak pulse severe የሆነ circulatory collapse አይደለም፣ ይሄን አልነገረንም። ስለዚህ based on the current data ስለሆነ የምናየው፣ ስለዚህ ይሄ የሚሆነው ዲ ላይ severe dehydration ናቸው። ሰንኪ አይን ሌታርጂ ስኪን ፒንቹ less than 2 ሰከንድ ከሆነ that indicate of severe የሆነ dehydration ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ይሄን ቪዲዮ ያያችሁ ያላችሁት ለዚህ ቻናል አዲስ ከሆናችሁ ከላንተ የሚጠበቀው ነገር ይሄንን ሰብስክራይብ ማድረግ ብቻ ነው። እንዲሁም ቪዲዮ በጣም የሚመቻችሁ ስለሆነ እስካሁን ላይክ ያላደረጋችሁ አሁን ላይክ አድርጉ። ለሌሎች እንዲዳረስ ለጓደኞቻችሁ ለሌሎች ቻናሎች ላይ ሊሆን ይችላል ሊንኩን ሼር አድርጉልን። ከዚህም ባሻገር ደግሞ ለዚህ ቻናል አዲስ እንዲሆኑ ሰዎችን ኢንቫይት አድርጉ። ምክንያቱም ለእናንተ የሚሆነው ነው እኛ ያዘጋጀን ነው። ከእናንተ የሚጠበቀው ከኛ ጋር አብሮ መቆየት ነው። ጥሩ የሆነ ፋሚሊ መፍጠር ነው። አላማችን ይሄ ነው። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷ ኦል በሉት። ምክንያቱም ሁሉ ጊዜ የሚወጡ ጥያቄዎች ይደርሷችኋል፣ ኖቲፊኬሽን ይደርሳችኋል። በቀላሉ በምንለቅበት ሰዓት በሰዓቱ ይደርሳችኋል። ወደ 9ኛው እንሂድ እስቲ። 6 years old child is recovery room follow that tonsillectomy. The nurses observe this child's swelling frequency and appear of restless. The child pulse rate has or increasing of 120 beat per minute through the notes crying or visible pain. ምን ተሰርቶለታል? ቶንሲሎክቶሚ ተሰርቶለታል። ከሱ ጋር ተያይዞ ፐልስ ሬቱ ራይዝ አድርጓል፣ ግን ለቅሶም የለውም፣ እንዲሁም ቪዚብል የሆነ ፔን የለውም። which nursing criteria suspicion of based on this sign is alert መሆን አለብን እዚህ ጋር። the child is thirsty and need to oral fluid, does not explain tachycardic or frequently swallowing frequently swallow ያደርጋል። ስለዚህ ከዛ ባሻገር ደግሞ ታኪካርዲክ አይደለም፣ ይሄም አይሆንም መልስ። ቢላይ የሚሆነው ቢላይ ያለው ኖርማል ሪአክሽን frequently swallowing ዋርኒንግ ሳይን ነው። ምክንያቱም እዛ ቶንሲሎክቶሚ የተሰራለት ላይ ፍሉድ እየተጠራቀመ እሱ ሊሆን ይችላል ወደ ኋላ እየወሰደ ያለው። ስለዚህ child is experiencing normal post operation reaction አይደለም ይሄ። ሲ ላይ the child is experiencing active surgical site bleeding absolutely ይሄኛው the cardinal sign of or suspect sign of for tonsillectomy የተሰራለት በሽተኛ ይሄኛው active bleeding track down of the throat, the frequently swallowing and restless ሊያደርግ ይችላል። pain medication wearing off will be that not typical cause of repeated swallowing ማለት ነው። ይሄ መልስ አይሆንም። ስለዚህ መልሳችን የ9ኛው ሲ ይሆናል ማለት ነው። ወደ 10ኛው ጥያቄ ስንሄድ two staff nurses on surgical unit argue loudly at the nurse station about responsible for restocking of that dressing cart. The nurses manager arrive and tell both nurses, we will not discuss his here. I want to see both in my office tomorrow morning in Seattle. Still this is which conflict management style in that management utilization in this situation? Okay. አሁን ከዚህ ላይ ተነስተን ምንድነው እያለን ያለ መሰላችሁ? ሁለት ነርሶች ዲስአግሪመንት አላቸው። ስለምን ስለ ሪስቶኪንግ ኦፍ ድሬሲንግ ካርት ማለት ነው። so the managers is arrived during that too loudly that surgical unit argue ሲያደርጉ ማለት ነው። so we will not discuss in the here በጣም አሪፍ ነው ያደርጋል አይደል? እዚህ ጋር መወያየት አይጠበቅባችሁም ከመሄር which conflict manager styles is management utilization situation? በነገራችን ላይ ማኔጅመንት ወይ የሆኑ ኮንፍሊክቶችን ማኔጅ የምናደርግበት መንገድ እንደ ሁኔታው እንደ ባህሪው እንደ ሲቹዌሽኑ ያንድን ሊደር ወይም ያንድን ማኔጀር ጥበብ ይጠይቃል ማለት ነው። አንዳንድ ጊዜ ዝም ብላ አጨቃጭቃ ሌላ ችግር ሊፈጠር ይችላል። ስለዚህ collaborate አይደለም ይሄ collaborate is that involving of working together independently ነው። collaborating አይደለም ይሄ
ሁለተኛው ላይ avoiding or postponing that's correct answer postponed ነው ያደረገው ጊዜ ሰጠው ቀጠረው በመሃል ምን ይሆናል እነዚህ በጣም አግሬሲቭ ሲሆኑ የነበሩ ሴትልድ ይሆናል ይወርዳል ማለት ነው because በጣም ኦፌንሲቭ የሆነ ወርድ የሚነጋገሩ ሊሆኑ ይችላሉ በጣም ኢሞሽናል ሊሆኑ ይችላሉ ስለዚህ postponed ታደርጉታላችሁ that's important በጣም ኢምፖርታንት ነው ነገ እናንተም ይሄን ቪዲዮ የምታዩ ሰዎች ማኔጀር ልትሆኑ ትችላላችሁ የተቋም ኃላፊ ልትሆኑ ትችላላችሁ ትልልቅ ቦታ ልትደርሱ ትችላላችሁ ስለዚህ ሁኔታውን አይታችሁ ምን ዲሲዥን ሰጣላችሁ አንዳንዴ ሌደር ማሳለፍም ጥሩ ነው ሁሉ ጊዜ ግን አይደለም ኮምፒቲንግ ዊን ሎስ ነው አንዱ ያሸንፋል አንዱ ይረታል ስለዚህ ይሄ አይደለም ኮምፒቲንግ ማለት ዊን ሎስ ነው አኮሞዴት ማለት ነው one party give that to others ማለት ነው ይሄኛውም አይደለም ስለዚህ የዚህ መልስ avoiding or postponing ነው ቢ ላይ ያለ ይሆናል ወደ 11ኛው ስንመጣ the client's diagnosis with terminal pancreatic cancer the family requests the nurse not inform the patient on the diagnosis the feeling here will be loss of hope when the patient asks the nurses the nurses what did biopsy show I want to know the truth the nurse decides to answer honestly within her scope of practice which ethical principle of nursing primarily upholding ያንዳነ የመጀመሪያው የምናገኘው ጀስቲስ ፌር ትሪትመንት ነው ወይም ኢኳሊቲ ነው እንጂ ስላለበት ችግር መነገር አይደለም based on scope of practice ማለት ነው ይሄ አይደለም beneficence doing good for the patient ነው ትክክለኛውን ነገር ለበሽተኛችን መንገር ማለት ነው beneficence ማለት doing good ማለት ነው veracity ማለት telling truth ማለት ነው እውነት መንገር ማለት ነው ፊደሊቲ ማለት ኪፒንግ ፕሮሚስ ነው ስለዚህ ይሄኛው ትክክለኛውን ነገር መንገር ምንድነው ነው የዚህ ጥያቄ ኮንሰፕት ቬራሲቲ ነው ቴሊንግ ትሩዝ ማለት ነው ያለበትን ነገር ሆልድ አድርጎ ነገር ግን ለቤተሰቦቹ አይደለም ለራሱ ባዮሲው የሚያሳየው እንዲ ነው ብሎ እውነቱን መንገር ምን ይባላል ከኤቲካል ፕሪንሲፕሎች አንደኛው ምን ይባላል ቬራሲቲ ይባላል ስለዚህ መልሳችን ሲ ነው ወደ 12ኛው the community health nurses organize healthy heart at the local village the activity including of provide immunization teaching about smoking cessations demonstrate healthy cooking technique to prevent of those chronic diseases according to level of prevention these activity are classified as A primary prevention B secondary prevention C tertiary prevention D primary prevention ውድ የዚህ ቻናል ቤተሰቦች ይሄን ጥያቄ ደግሞ እናንተ ናችሁ የምትመልሱልን ስለዚህ ከዚህ ላይ ተነስታችሁ ፕራይመሪ ነው ሰከንዳሪ ተርሸሪ ነው ወይስ ፕሪሞዲያልስ ፕሪቬንሽን ነው ስለዚህ መልሳችሁን ኮሜንት ላይ አስቀምጡልን ስለዚህ ራሳችሁን በደንብ ያበቃችሁ ለተሻለ ነገር ራሳችሁን ማዘጋጀት ትችላላችሁ የተለያዩ ነገሮችን ማየት መልካም ነው ነገር ግን ስለዚህ በብዙ መረጃዎች ብቻ መታጨቅ አይደለም መረጃዎችን ኢንተርፕሬት ማድረግ ለራስ እንዲሆኑ ማድረግ ከዛ መረጃዎችን ወደ እናንተ መተርጎም ከህክምናው ጋር ከጤናው ጋር ከነርሲንግ ጋር ማያያዝ ከዛ ሲናሪዎችን በደንብ ሰፋ ያሉ ሲናሪዎችን ጥያቄዎችን መስራት ራሳችሁን በዛ ነገር ያበቃችሁ መሄድ ትችላላችሁ ለዚህ ቻናል አዲስ ከነበራችሁ ሰብስክራይብ ማድረጋችሁ እንዳትረሱ ለሌሎች እንዲዳረስ ሼር አድርጉ እንዲሁም ቅድም ኮሜንት ያላደረጋችሁ አሁን ኮሜንት ማድረጋችሁ እንዳትረሱ በሌላ ምርጥ ቪዲዮ እስከምንገናኝ ለዛሬ አበቃው ቻው